ሰላም ጤና ይስጥልን አድማጭ ተመልካቾቻችን የታሪክ ጓዳ ቤተሰቦች ዛሬ አፄ ኃይለ ሥላሴ ንጉሳዊ መንግስት የጣለውን ህዝባዊ አመጽ መካከል የወታደሩን የመምህራን የሰራተኞችና የሌሎች የህብረተሰብ ክፍሎችን ተቃውሞ እናያለን። የአፄውን ስርዓት በመቃወም ደረጃ የመጀመሪያዎቹ ባይሆኑም በዋናነት የ1974 አብዮት አብጦ እንዲፈነዳ ወሳኙን ያጨራረስ ሚና የተጫወቱ ወታደሮች ነበሩ። የሌሎችን የህብረተሰብ ክፍሎች አመጽ ጸጥ ያደርጋል፣ ዘውዳዊ ስርዓቱን ይጠብቃል፣ አስተማማኝ የስልጣን ዘበኛ ነው ብለው ተመክተውበት የነበረው ወታደሩ በመጨረሻ ጊዜ የራሱን ብሶት ይዞ አብዮቱን ሲቀላቀል ተማሪዎች፣ ገበሬዎች ቀድሞ ያቀጣጠሉትን አመጽ በበላይነት ስልጣንም ኃላፊነትም ወስጄ ፊኒሺንጉን ልስራው ያለ ይመስላል። ወታደሩ በተግባር የሚያደርገው በነገራችን ላይ ይህን ነው። አብዮቱን የጠነሰሱትን ተማሪዎችን በአብዮቱ ማግስት እናንተ ጸረ አብዮተኞች በማለት አብዮቱን ለመጠበቅ በሚል ሰበብ በበርካታ የሀገራችን ወጣቶች ላይ ደርግ አብዮታዊ ሰይፉን በመምዘዝ ለስደትና ለሞት ዳርጓቸዋል። በዋናነት ወታደሩ በዘውዳዊ ስርዓቱ ላይ አመጽ ያነሳበት ምክንያቶች ነበሩት። እነሱም ንጹህ የመጠጥ ውሃ ይቅረብልን፣ ሕክምና ይፈቀድልን፣ ካሸዋ ተቀላቅሎ የሚሰጠን የጤፍ እንጀራ ይስተካከልልን፣ የደሞዝ ማሻሻያ ይደረግልን የሚሉ መሰረታዊ ጥያቄዎች ነበሩ። ይህን ጥያቄ ያነሱት ሁሉም ወታደራዊ ክፍሎች ቢሆኑም በግንባር ቀደምትነት አመጹን የተቀላቀሉት ግን የነገሌ ቦረና 4ኛ ክፍለ ጦር 4ኛ ብርጌድ ናቸው። ከላይ የጠቀስኳቸውን አንድ ለራሱ ክብር ያለው ሰው የሚያነሳቸውን የምግብና የመጠጥ ውሃ አገልግሎት ጥያቄዎች በተለያዩ ጊዜያት በምሬት ታጅበው የብርጌዱን ኮማንደር ቢጠይቁም የተስፋ ቃል ከመስጠት ባለፈ ሊያስፈጽምላቸው ስላልቻለ በስር መልኩ አግተው የያዙት። ከዛም መንግስት ልዩ መልእክተኛውን ወይም ልዩ ልኡክ በመላክ አቤቱታቸውን ማድመጥና ለችግሩ አፋጣኝ መፍትሄ መስጠት እንዳለበት ዲማንድ እንዳደረጉ መንግስትም አመጹ ያልጠበቀውና ዱብዳ ቢሆንበትም እንደተለመደው አለባብሻ አልፈዋለሁ የሚል ግምት ስለነበረው የምድር ጦር አዛዥ የነበረውን ሌተናንት ጀነራል ድረሰ ዱባለን ወደ ወታደሮቹ ላኩት። ጀነራሉም ነገሌ ሲደርስ ወታደራዊ ስነ ምግባሩን በጠበቀ መልኩ በአክብሮት ከተቀበሉት በኋላ የሆነውን ሁሉ በጽሁፍ ለጀነራሉ አስረዱት። ጀነራሉም የተለመደውን የተስፋ ቃልም ቢሆን በመስጠት ውጥረቱን ማብረድ ሲገባው እርምጃቸው ልክ እንዳልሆነ በመኮነን ትቢት የወጠረው ንግግር ሲያደርግ አንተስ ምን ተይዞ በሚል ይመስላል ሸብ ያወረዱት። በመቀጠልም ለራት አሸዋ የተቀላቀለበትን የጤፍ እንጀራና ድፍርስ ውሃ ይመገቡትና ይጠጡት ዘንድ ሰጧቸው። ጀነራሉም ተጸየፉት፣ ሳይበሉትም አደሩ። የቀጥለው ቀን ረሃቡንም ጥሙንም መቋቋም ስላልቻሉ እየተጸየፉትም እያስጠላቸውም ቢሆን በሉት። ይህ አደገኛ ጸረ ንጉሳዊ ተቃውሞ በሌሎች ወታደራዊ አሃዶች ጭምር በቅጽበት ተዛመተ። አስመራ ያለው 2ኛ ክፍለ ጦር የነገሌዎች ጥያቄ የኛም ጥያቄ ነው፣ ህመማቸው ህመማችን፣ ፍላጎታቸው ፍላጎታችን ነው፣ ድርጊታቸውን እንደግፋለን በማለት ድምጻቸውን አስተጋቡ። ቢሾፍቱ ላይ ማዘዣ ጣቢያውን ያደረገው የወቅቱ የኢትዮጵያ አየር ኃይልም ሌሎች ተጨማሪ ፖለቲካዊና ምጣኔ ሀብታዊ ለውጦችን በመሻት አመጹን ተቀላቀለ። አስቡት፣ የተለያዩ የህብረተሰብ ክፍሎች በሚያነሱት ጥያቄዎች፣ አቤቱታዎችና ቅራኔዎች የዛለውና የተንገዳገደው ዘውዳዊ ስርዓት ታማኝ ዘበኛውን ሳይቀር ለውጥ ናፋቂና አብዮተኛ ሆነበት። እናም ባዝጋሚ መፈንቅለ መንግስት ወይም ክሪፒንግ ኩፕ ቀስ በቀስ በተደረገ ስልታዊ ማዳከም ንጉሳዊ ስርዓቱ ተገረሰሰ። ንጉሱ ከስልጣን ተወገዱ። ከፖለቲካ ጎራም ዘወር እንዲሉ ከተደረገ በኋላ እስከዛሬም ድረስ እጅግ እንቆቅልሽ በሆነ መንገድ ይችን ዓለም ወደው ሳይሆን ተገደው ተሰናበቷል። ደርግ የሚባለው ኮኦርዲኔቲንግ ኮሚቴ ኦፍ አርምድ ፎርስ፣ ቴሪቶሪያል አርሚ፣ ፖሊስ ፎርስ ንጉሱን የረባ የመወሰን ስልጣን የሌላቸው በማድረግ ረገድ ትልቁን ሚና ተጫውቷል። ደርግ የ10 አለቆች፣ የ100 አለቆች፣ የሻለቆች ስብስብ ነው። በመጀመሪያ ላይ ደርግ ሰላምና መረጋጋትን ለማምጣት የሚሰራ መሆኑንና ታማኝነቱን ለጃንሆይ ቢገልጽም ሳይውል ሳያድር ወዲያውኑ ከፍተኛ ወታደራዊ መኮንኖችና አዛዦችን፣ ከፍተኛ የመንግስት የሥራ ኃላፊዎችን ወይም ባለስልጣናትን ወይም በጥቅሉ ከንጉሱና ከቀድሞ ስርዓት ጋር ጥብቅ ቁርኝት ያላቸውን ባላባት መኳንንት ማሰር ጀመረ። በንጉሱ ስርዓት ላይ ቡታ ያላሰማ የማህበረሰብ ክፍል ባይኖርም በ11ኛው ሰዓትም ቢሆን የወታደራዊ አብዮተኝነት የዘውዳዊ ስርዓቱን እድሜ የቀጨ ነበር። በተለይ ሌሎች የህብረተሰብ ክፍሎችን በጠመንጃ እያስፈራራ አብዮቱ ፍሬ አፍርቶ ጎምርቶ በጋራ ቤተሰባዊ ስሜት እንበላው ዘንድ ጠባቂ ያስፈልገዋል። ብቸኛው የአብዮቱ ጠባቂ እኔ ነኝ። ኤኒ ኦፖዚሽን አጌንስት ኢትዮጵያ ፈርስት ኢዝ ኢሌጋል ኢስ ቢንግ አንቲ ሪቮሉሽናሪ ኤንድ ፕሮ ሞናርኪዝም በማለት ወታደሩ የሀገር ዳር ድንበር ይጠብቅ፣ ህዝባዊ የሲቪል አስተዳደር ይቋቋም፣ ቢሉት እምቢኝ ስልጣኑ የኔ ነው በማለት አምባገነናዊ የማይጠይቅ ወታደራዊ ሆኖ ታረፈ። ኢትዮጵያ ውስጥ ሌላ የእልቂት እና የትርምስ ምዕራፍ ተከፈተ። ዲሞክራሲያዊ የሽግግር ሂደት የውሃ ሽታ ሆኖ ቀረ። ሰራተኛው ኮንፌዴሬሽን ኦፍ ኢትዮጵያ ሌበር ዩኒየን በሚል የፖለቲካ ማዕቀፍ እንደ ሰራተኛ እንደ ሰው ትሪት ይደረግ በማለት ተጨማሪ ያመጹ ሽመሎች ሆነው ነበር። በአዲስ አበባ የሃይማኖት እኩልነት ነጻነት ይከበርልን ያሉ 100 ሺህ የመዲናዋ የእስልምና እምነት ተከታዮች እና አሁን ልክ ናቸው ያሉት ክርስቲያን ደጋፊዎቻቸው ሃይማኖት ከመንግስት አስተዳደር ይገለል፣ ሴኩላሪዝም ይስፈን የሚሉ
ይዘት ያላቸው መፈክሮችን አንግበው በአደባባይ ወጥተዋል። ይህ የሚያሳየው ኢትዮጵያውያን ልዩነቶቻችን የጸባችን ምንጭ ያልሆኑብን የዓለም ሕያው የፍቅር ተምሳሌት መሆናችን ነው። ይህ መሰረቱ እየተናጋ ይመስላል። ነቅተን መጠበቅ የትውልዱ ኃላፊነት ነው። በድጋሚ አበይት ነጥቦችን ለማስታወስ ያክል በዘውዳዊ ስርዓቱ ላይ አሸፈረኝ ብለው ለውጥ ናፋቂ የሆኑት የህብረተሰብ ክፍሎች መካከል ተማሪዎች፣ ፋና ወጊዎቹ፣ ገበሬዎች፣ ማሳላጫዎቹ፣ መምህራን፣ ቀራጮቹ፣ ወታደሮች፣ አብዮተኞቹ፣ ሰራተኞች፣ መራራ ትግልን ታጋሾቹ ናቸው። የዛሬው ስራችን ይመስል ነበር። ግን ፋሚሊ ከናንተ በኩል ምንም አይነት ግብረ መልስ ያየው አይደለም። መርማር ማስተማሩ ሁለትዮሽ እናድርገው። ይህ ያ እንዲሆን ደግሞ ፕሊዝ ኮሜንት፣ ላይክ፣ ሼር the video and subscribe the YouTube account